ውድ ቤተሰቦች ፊልማችን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ፊልሙ እንሄዳለን። ይመቻችሁ። ፊልሙ ሲጀምር ብሩክስ የተባለን ሃይስኩል ለመጨረስ እየተቃረበ ያለውን መናጢ ደሃ መልካም ወጣት እያሳየን ነው። ብሩክስ በትምህርት ቤቱ በጣም ጎበዝ ተማሪ ሲሆን ውሎውም መርፍ ከተባለው ሌላኛው የትምህርት ቤቱ ጎበዝ ተማሪ ጋር ነው። ሁለቱም ጓደኛሞች ከትምህርት በኋላ አነስ ባለ ካፌ ውስጥ በመስተንግዶነት እየሰሩ ገንዘብ እንደሚያገኙ እንመለከታለን። አንድ ቀን ብሩክስ ከሰዓት ክላስ ስላልነበረው ወደ ቤቱ ሊሄድ ከትምህርት ቤት ሲወጣ በጣም የምታምር BMW መኪና ይመለከታል። መኪናዋን አድንቆ ሳይጨርስ የባሰ ይግረምህ ብሎ የራሱ የክፍሉ ተማሪ የሆነው ሪስ የተባለው ተማሪ የሱ መኪና እንደሆነ ይመለከታል። ወዲያውም ወደ ቤቱ እንደደረሰ የብሩክስ አባት ጄክ ምግብ አዘጋጅቶለት እንዲበላ ይነግረዋል። ነገር ግን ብሩክስ የሥራ ሰዓቱ ስለደረሰ አባቱን ይቅርታ ጠይቆ ወደ ስራው ይሄዳል። ብሩክስም ስራ ቦታው ላይ እንደደረሰ ከመርፍ ጋር ሃይስኩል እንደጨረሱ ስለሚገቡበት ዩኒቨርሲቲ ያወራሉ። ብሩክስም ዩል ወደ ተባለው የሀብታም ልጆች ብቻ ወደሚማሩበት ዩኒቨርሲቲ መሄድ እንደሚፈልግ ሲናገር መርፍ ተገርሞ ለምን በማለት ይጠይቀዋል። ብሩክስም እነዛ የሀብታም ተማሪዎች ስላሉ ከነሱ ጋር ያለውን ግንኙነት አጠናክሮ ከዚህ መዘዘኛና ችግር ብቻ ከሆነ ህይወቱ ለመውጣት እንደሆነ ይነግረዋል። እንዲህ እየተጨዋወቱ ቅድም ምርጡ መኪና የያዘው የክፍሉ ተማሪ ሪስ ጓደኛውን አስከትሎ ምግብ ለመግዛት እነ ብሩክስ ካፌ ይመጣሉ። ምግብ በመግዛት ላይ ያሉ ሪስ ብሩክስን ዛሬ ማታ ከቻለ የአክስቱን ልጅ ትምህርት ቤቷ የተዘጋጀ ፓርቲ ላይ ይዟት እንዲሄድ ይጠይቀዋል። እናም ሪስ የራሱን መኪና BMWን ይዞ እንዲሄድ ለዚህም ውለታው ወረታውን እንደሚከፍል ይነግረዋል። ብሩክስም ብዙም ሳያቅማማ በሐሳቡ ይስማማል። ይመሽና ብሩክስ ሪስ ያበደረውን መኪና ይዞ የሪስ ዘመድ ቤት ይደርሳል። ወርዶም በሩን ሲያኳኳ የሲሲሊያ አባት በሩን ይከፍተዋል። ወደ ውስጥም አስገብቶ የሲሲሊያን ቤተሰቦች ይተዋወቃል። እናም ከቤት ወጥታ የማታውቀው ቆንጅየዋ ልጅ ሲሲሊያ ትመጣለች። እናም ፓርቲውን የምትሄደው አይታ ከማታውቀው ሰው ጋር ስለሆነ በጣም ደብሯታል። ነገር ግን ቤተሰቦቿ ወጥታ ስለማታውቅ የግድ አካባቢውን ማየት ስላለባት አስገድደዋት ተስማምታ ከብሩክስ ጋር ትሄዳለች። መንገዱን እየሄዱ ማውራት ይጀምራሉ። እናም ሲሲሊያ እንደ ኩዮቿ ፓርቲ ምናምን መሄድ እንደማያስደስታት ነገረችው። ብሩክስም ለምን እንደሆነ ከፈለግሽ እንድትነግሪኝ ብሎ ይጠይቃታል። እሷም በፓርቲው ላይ የሚያጋጥማት ሰው ሁሉ ለመዝናናት ሳይሆን ፎቶና ቪዲዮ ለመቅረጽ ብቻ እንደሆነ እየነገረችው ይሄ ነገር ደግሞ አያስደስተኝም እኔን በማለት እየተጨዋወቱ ፓርቲው ቦታው ላይ ይደርሳሉ። ፓርቲ ውስጥም እንደገቡ ሲሲሊያ የተናገረችውን ብሩክስ በተግባር አየ። ከመዝናናት ይልቅ ሰልፊ ሲነሱና ቪዲዮ ሲቀርጹ ተመለከተ። ብሩክስ ሲሲሊያን ለማዝናናት አብረን እንደንስ በማለት መደነስ ይጀምራሉ። እየደነሱም ዘፈኑ ተቀይሮ የፍቅር ዘፈን ይከፈታል። ብሩክስም ሲሲሊያን ወገቧን በመያዝ መደነስ ይጀምራሉ። ነገር ግን ብሩክስ ከተማሪዎች መሃል ሼልቪ የተባለች ተማሪ ቆንጅዬ ልጅ አይቶ ፈዞ ይቀራል። ፈዞ የቀረው ብሩክስ አብሮ የምትደንሰውን የሲሲሊያን እግሯን በደንብ አድርጎ ይረግጣታል። እሷም ትጮህና ወንበሩ ላይ ሄዳ ትቀመጣለች። ብሩክስም በረዶ ይዞ በመምጣት እግሯ ላይ ያደርግላታል። ሼልቪም የተፈጠረውን አይታ ስለነበረ ሰላምታ ከተለዋወጡ በኋላ እዚህ ያለው የትምህርት ቤቱ ፓርቲ ደባሪ ስለሆነ ጓደኛዋ ወዳዘጋጀችው ፓርቲ አብረው እንዲሄዱ ትጋብዛቸዋለች። ብሩክስ በጣም ደስተኛ ሆኖ ለመሄድ ተስማማ። ሲሲሊያ ግን እግሬን ስላመመኝ አንመጣም በማለት ግብዣውን ውድቅ ታደርገውና ይለያያሉ። እናም ከፓርቲው ወጥተው ወደ ቤት ይመለሳሉ። ቤት እንደደረሱ የታመመችው ሲሲሊያ በስነ ስርዓት ስትራመድ አይቶ እንዳታለለችው ይገባዋል። በጣም ይናደድና ከሼልቪ ጋር የመገናኘት ያለውን ፍላጎት አክሽፋበታለች። ሲሲሊያ ግን ሼልቪን ፈልጓት ከሆነ ለሱ እንደማትሆነው ትነግረዋለች። ምክንያቱም ሼልቪ ማለት ደሃ በጣም የምትንቅ ሴትና የባለ ሀብት ልጅ ስለነበረች ነበር። ነገር ግን ብሩክስ በሼልቪ ውበት ራሱን ስቷል። ከድህነቴ ውጪ መልኬንና ቁመናዬን እጠቀማለሁ እያለ መከራከር ሲጀምሩ
የሲሲሊያ አባት በሩን ከፍቶ ተሰነባብተው ይለያያሉ። ብሩክስም መኪናውን ለባለቤቱ ሪስ ወስዶ ሲመልስ ሪስ ላደረገለት ነገር አመሰገነው። በዚህ መሃል ግን ብሩክስ የሪስ ቤተሰቦች ይህንን መኪና ስለገዙለት በጣም እድለኛ እንደሆነ ይነግረዋል። ሪስም ቤተሰቦቹ ሳይሆኑ ራሴ በሰራሁት ገንዘብ ነው የገዛሁት ብሎ ተመጻድቆበት ይሄዳል። ነገር ግን ይህ የሪስ ንግግር እንቅልፍ የነሳው ብሩክስ ምን ብሰራ ነው ገንዘብ ማገኘው እያለ ማጣራት ይጀምራል። አንዳንድ ሐሳቦችን አስቦ በማግስቱ ወደ ሥራ ቦታው ይመጣል። በሥራም ላይ ያሉ ብሩክስ ለመርፍ ሴቶች ለጊዜያዊ ፍቅረኛ ገንዘብ እየከፈሉ እንዲሄድ የሚያደርግበትን የሞባይል ሲስተም እንዲሰራለት ይጠይቀዋል። ጓደኛው መርፍም የኮምፒውተር ሲስተም ላይ በጣም የተራቀቀ ስለነበረ ብሩክስ እንደ ቀልድ ያወራለትን ሐሳብ ከአንድ ወር ከ15 ቀን በኋላ ሰርቶ በተግባር አሳየው። ብሩክስም በጣም ደስ አለው። መርፍን ለብሩክስ በዚህ አፕሊኬሽን ሴቶች ቀጠሮ ሲያስይዙ በስልኩ ላይ በሚደርሰው መልእክት መሰረት በዚህ አፕሊኬሽን ሴቶች ቀጠሮ ሲያስይዙ በስልኩ መልእክት እንደሚደርሰው ያስረዳዋል። ስለዚህ ከብሩክስ የሚጠበቅበት ቤቱ ሆኖ ሴቶቹ ሲፈልጉት አብሯቸው እየሄደ ገንዘቡን ያገኛል ማለት ነው። የመርፍ አፕሊኬሽን የሰራ ይመስላል። በዛኑ ቀን ምሽት ላይ አንዲት ሴት ቀጠሮ ታስይዛለች። እናም ፕሮግራሙ ላይ የውሸት ፍቅረኛዋ ሆኖ አብሯት አሳልፎ ገንዘቡን ተቀብሎ ይመለሳል። በአንዲት ሴት የተጀመረው በጣም ብዙ ሴቶች ወረፋ ማስያዝ ጀመሩ። ብሩክስም አብሮ እየሄደ ከወንድ ጋር ሲገናኙ ምን ማለት እንዳለባቸውና ማድረግ ያለባቸውን እያስተማረ ገንዘቡን መቀበሉን ቀጠለ። ሲሲሊያም ብሩክስ እየሰራ ያለውን ስራ ስትሰማ ብሩክስ ጋር በመደወል ዛሬ ማታ ሼልቪ ያዘጋጀችው ፓርቲ ላይ ይዟት እንዲሄድ ጠይቀዋለች። እናም እሷ የምትወደው ልጅ ስለሚመጣ እንድትግባባ እንዲረዳት አሳሰበችው። ብሩክስም ዛሬ ብቻ አብሯት እንደሚሄድ ከዚህ በኋላ መሄድ ከፈለገች ቀጠሮ ማስያዝ እንዳለባትና ክፍያ መፈጸም እንደሚኖርባት አጥብቆ ይነግራታል። የዛኑ ቀን ከሰዓት ስራ ቦታ ላይ ሲሄድ ጓደኛው መርፍን ዛሬ ሼልቪ ያዘጋጀችው ፓርቲ ላይ እንደሚሄድ ይነግረዋል። ነገር ግን መርፍ ዝም ብሎ ነበር የሚሰማው። ብሩክስም መርፍ እንደደበረው አውቆ ለምን እንደሆነ ሲጠይቀው መርፍም እሱ የሰራለትን አፕሊኬሽን ተጠቅሞ ገንዘብ ማግኘት ከጀመረ በኋላ ከሱ ጋር ጊዜ ማሳለፍ እንዳቆመና አንድም ቀን ጋብዞት እንደማያውቅ ያሳስበዋል። ብሩክስም ጥፋት እንዳጠፋ ተረድቶ ይቅርታ ጠይቆት በቀጣዩ ምሽት የፈለገውን ነገር እንደሚጋብዘው ቃል ይገባለታል። ምሽትም ላይ ብሩክስ ከሲሲሊያ ጋር በመሆን ሼልቪ ቤት እንደደረሱ ሼልቪ ከበር ተቀብላ ታስገባቸዋለች። ወዲያውም ሲሲሊያ ለሼልቪ ብሩክስ ጋር ፍቅረኛሞች እንደሆኑና የብሩክስ ቤተሰቦች እጅግ የናጠጡ ሀብታም ቤተሰቦች እንዳሉትና ከከተማ ውጪ ቪላ ቤት እንዳላቸው ትነግራታለች። ያማታል እንዴ የሌለውን። ወዲያውም ሲሲሊያ ወደዋለሁ ያለችው ፍራንክሊን ተመልክታ ለብሩክስ ታሳየዋለች። እናም እሱን እንዴት እንደምታወራው ስትጠይቀው ብሩክስም እጇን ይዞ ጎትቷት በመሄድ ወሬ ይጀምራሉ። ሲሲሊያና ፍራንክሊን የቀጠለ ወሬ ሲጀምሩ ብሩክስ ምን እንደሆነ ሳያቅ በትንሹም ቢሆን ቅናት ቢጤ ያደረበት። እነሱን ትቷቸው ለብቻው ሄዶ ተቀመጠ። ተቀምጦም ሲሲሊያ ሰረቅ እያደረገ ሲያት ሼልቪ መታ ታወራዋለች። በወሬያቸውም መሃል ቀድሞ ሲሲሊያ የሀብታም ልጅ ብላ የዋሸችለት እንደጠቀመው ያስተውላል። ከሼልቪ ጋር እንደተለያየ ፈገግ እያለች ወደ ተቀመጠችው ሲሲሊያ በመሄድ ከፍራንክሊን ጋር የነበራትን ቆይታ እንዴት እንደሆነ ይጠይቃታል። እሷ በጣም አሪፍ እንደነበር ጭራሽ ነገ ከፍራንክ ጋር ለመገናኘት ቀጠሮ እንደያዘች ትነግረዋለች። ፓርቲው ያልቅና ወደ ቤት እየተመለሱ ሲሲሊያ ብሩክስን ሃይስኩል እንደጨረሰ የት ዩኒቨርሲቲ ለማመልከት እንዳሰበ ስትጠይቀው ብሩክስም ዩል ወደ ተባለው የሀብታም ልጆች ብቻ ወደሚማሩበት ዩኒቨርሲቲ እንደሆነ ይነግራታል። እናም ከተቀበሉኝ በማለት ክፍያውን እያዘጋጀ እንደሆነ ያሳስባታል። ሲሲሊያም አባቷ ከዩል ዩኒቨርሲቲ ፕሬዝዳንት ጋር በጣም የጠበቀ ግንኙነት ስላለው የእሷን አባት ተጠቅሞ ህልሙን እንዲኖር ትነግረዋለች። በንጋታውም የሲሲሊያ አባት ለብሩክስ ቀጠሮ ያስይዝለታል። ሲሲሊያም እኔ ላድርስህ በማለት ይዛው ትሄዳለች። ከሄዱም በኋላ ፕሬዝዳንቱን ስብሰባ ላይ ስለነበረ ለ4 ሰዓታት ያክል ይጠብቁታል።
ጥበቃቸውንም ጨርሰው ብሩክስ ሊያናግረው ያስጠራዋል። ብሩክስም እንደገባ ራሱን አስተዋውቆ ዩል ዩኒቨርሲቲን ለምን እንደመረጠ መናገር ይጀምራል። ነገር ግን ፕሬዝዳንቱ ብዙም ትኩረት አልሰጡትም ነበር። ብሩክስም ፕሬዝዳንቱ በትርፍ ጊዜው ንብ ማነብ እንደሚወድ ስለሰማ ብሩክስ ይህንን ተጠቅሞ ቤተሰቦቹ ትልቅ የንብ እርባታ ቦታ እንዳላቸውና እሱም ንብ ማነብ በጣም እንደሚወድ ለፕሬዝዳንቱ ይነግረዋል። የውስጣቸውን ፍላጎት ሲናገር ፕሬዝዳንቱ ፈገግ ብለው ማዋራት ጀመሩ። እናም እሳቸው በጣም ንብ ማነብ እንደሚያዝናናቸው ብቻ ምን አለፋችሁ በጣም ተግባብተው አረፉት። ውይይታቸውን ሲጨርሱ ብሩክስ ውጤት ከመጣለት ዩል ዩኒቨርሲቲ እጁን ስሞ እንደሚቀበለው እየነገሩት እስከ በሩ ይሸኙታል። ሲሲሊያም ስለነበረው ነገር ስትጠይቀው እንዴት በዚህ ልክ ተግባባ ስትል እሱም ፕሬዝዳንቱ በጣም የሚወደው ንብ ማነብ እንደሆነ ስለሰማ በሱ ጉዳይ እንደሆነ ሲነግራት ይህ አጉል ሀብታም ነኝ እያለ የሚዋሸውን ነገር ማቆብ እንዳለበት መናገር ትጀምራለች። ብሩክስም ፕሬዝዳንቱን ለማሳመን ምንም ነገር ማድረግ እንደነበረበትና ትምህርቱን ሲጨርስ እንደ ወንድሟ ልጅ ሪስ ቅንጡ መኪና እንደሚነዳ እየፎከረ ይነግራታል። በዚህን ጊዜ ሲሲሊያ ሪስ እንደሚያስበው የሀብታም ልጅ ሳይሆን የያዘው መኪና የእናቱ ፍቅረኛ እንደገዛለት ትነግረዋለች። እናም ወደ ቤት እንደተመለሰ ሲሲሊያ ምንም ነገር ቢፈልግ እውነተኛ ማንነቱን ይዞ መቅረብ እንዳለበት መዋሸቱን ማቆም እንዳለበት ስትነግረው ብሩክስ እስከ ዛሬ ካወራችለት ሁሉ የዛሬ ንግግሯ ተቀርጾበት ቁጭ ይላል። የዛኑ ቀን ምሽት ላይ ለጓደኛው መርፍ እጋብዛለሁ ብሎ ቃል በገባለት መሰረት ሲሲሊያን ጨምሮ አሪፍ ራት ይጋብዛቸዋል። ራቱንም ከበሉ በኋላ ለመዝናናት ከሬስቶራንቱ ሲወጡ ብሩክስ የሚሰራበት አፕሊኬሽን አንድ መልእክት ይደርሰዋል። ያው ስራ ነው ብሎ የያዘው ነገር ስለሆነ ሌላ ቀን ሊክሳቸው ቃል ገብቶላቸው ይሄዳል። ሲሲሊያም ከፍራንክ ጋር ቀጠሮ ስለያዙ ተገናኝተው ማውራት ሲጀምሩ ወሬያቸው ላይ ሲሲሊያ ፍራንክሊ ለራሱ ብቻ የሚጨነቅ ሰው እንደሆነና ስለሷ ምንም እያወራ እንዳልሆነ ግንኙነታቸውን የዛኑ ምሽት ዕለት ለማቆም ተወስናለች። በንጋታው ብሩክስም በሞራል ሆኖ ለሲሲሊያ በመደወል ዛሬ ማታ የሼልቪ ልደት የፓርቲ እየተዘጋጀ ስለሆነ ሼልቪና ፍራንክሊ ሁለቱ ፍቅረኛሞች እንደሆኑ ስለሚያውቁ ፓርቲው ላይ የተጣሉ ማስመሰል እንዳለባቸው ይነግራታል። ሲሲሊያ ምን እንዳናደዳት ባይታወቅም ተናዳ እምቢ ላለማለት ሐሳቡን ትቀበለዋለች። ምሽትም ላይ የሼልቪ 18ኛ የልደት በዓል ሞቅ ደመቅ ብሎ እየተከበረ ሳለ ብሩክስ ቅድም የተነጋገሩትን ነገር ለማድረግ እንደተጣሉ ለማስመሰል ወደ ሲሲሊያ በመሄድ እንዴት እኔን ትተሽ ከፍራንክ ጋር ትቀመጫለሽ በማለት በጩኸት ይናገራል። በዚህን ጊዜ የፓርቲው ሰው ሁሉ እነሱን ይመለከታል። ብሩክስም ማስመሰሉን ቀጠለ። በጣም ጠንካራ ቃላትን እያወጣ ሲሲሊያን መዝለፍ ጀመረ። ለውሸት የተባለው ጸብ ሲሲሊያ ቃላቱ የእውነት አስከፋት። እናም አንድ ጊዜ በጥፊ አጠናገረችው። ወዲያውም ጫማዋን በእጇ ይዛ እየሮጠች ትታው ትወጣለች። ብሩክስም መስመር እንደሳተ ገብቶት ውጪ ላይ መንጎራደድ ሲጀምር ሼልቪ ወደ ብሩክስ በመምጣት እንደደበረውና ዘና እንዲል እሱ ማስተዋል ከቻለ አይኑን መግለጥ ከቻለ ከሲሲሊያ የበለጠ ሴት እንዳለች ትነግረዋለች። እንኳን እንዲህ ተብሎ ብሩክስ ዘሎ የሼልቪን ከንፈር ይስማል። እናም ከሲሲሊያ የምትበልጥ ሴት እንደሆነች በመናገር ያሽኮረምማታል። በማግስቱ ትምህርት ቤት ሲሄድ ጓደኛው መርፍን ያገኘዋል። ትላንት ትቶት በመሄዱ በጣም እንዳኮረፈ ከፊቱ ያስታውቃል። እያወራውም ተነስቶ ትቶት ይሄዳል። ረፈድ ሲል ብሩክስ የተለመደ ስራውን ለመስራት መልእክት ይደርሰዋል። እናም ወደ ተቀጠረበት ቦታ ሲሄድ ይደነግጣል። ምክንያቱም የቀጠረችው ብሬንዳ የተባለች የ50 ዓመት ትልቅ ሴት ነበረች። ብሬንዳም ቤት መቀመጥ ስለነበራት አብሯት ወክ እንዲያደርግ እንደሆነ እንደጠራችው ትነግረዋለች። ብሩክስና አንጋፋዋ ሴትዮ ወክ እያደረጉ ብሩክስ ብሬንዳን ለሱ የምታስብለትን ለወደፊቱ አብራው የምትቀጥለውን ሴት እንዴት አድርጎ ማወቅ እንደሚችል ይጠይቃታል። ብሬንዳም ወንድ ልጅ ሴትን ልጅ ሲወዳት የምታወራው ነገር ሁሉ የማይሰለቸው ከሆነና
ጊዜው ቶሎ ካለቀበት ሲያገኛት ሰላም የሚሰማው ከሆነ እሷ ትክክለኛው ሴት እንደሆነች እወቅ ትለዋለች። በሶስተኛውም ቀን ብሩክስ ከሼልቪ ጋር ትምህርት ቤት የተዘጋጀው አንድ ፓርቲ ላይ ለመሄድ ተቀጣጥረው እሷን ለመውሰድ ቤቷ ይሄዳል። ሼልቪም በጣም ቆንጆ ሆና በመምጣት ከፓርቲው በፊት ምግብ መብላት እንደፈለገች ትነግረዋለች። ብሩክስ እንዲጋብዛት የሚጋብዛትም በአንድ ራት የብሩክስን የ5 ወር ደሞዝ የሚጠፋበት ሬስቶራንት ውስጥ ይዛው ትገባለች። ብሩክስም ሬስቶራንቱን ራሱ በጣም ግራ አጋብቶታል። የሚከፍረውን ብር እያሰበ በጣም ተጨንቋል። አልቀረለትም። ምግቡን አዘው መጫወት ይጀምራሉ። ብሩክስም ሃይስኩል ከጨረሰች በኋላ ምን ማድረግ እንደምትፈልግ ምን ልትሰራ እንዳሰበች ብቻ በአጠቃላይ ያቀደችውን ይጠይቃታል። ሼልቪም ምንም የተለየ እቅድ እንደሌላት የሀብታም ልጅ ስለሆነች ሐሳብ እንደሌለባት ለብዙ ደቂቃ ብሩክስን ታደነቁረዋለች። ብሩክስም ጭራሽ ሐሳቧ ግራ ስለገባው ለሷ ያለው ነገር መውረድ ጀመረ። ምግቡን በልተው እሱ ያጠራቀመውን ከፍሎ ወደ ፓርቲው ይመጣሉ። ፓርቲውም ላይ ሲደርሱ ብሩክስ ሲሲሊያ ከሴት ጓደኞቿ ጋር እየጨፈረች ሲመለከት ከሷ ጋር ሲሆን ምንም እንደማይጨናነቅ እያሰበ ብሩክስ ጋር ቀጠሮ አስይዛ ወንድ ልጅ እንዴት መቅረብ እንዳለባት የተማረችው የብሩክስ ተማሪ ቆንጂዬ ወንድ ጠብሻለሁ አንተ ባልከኝ መንገድ በጣም አመሰግናለሁ በማለት ብሩክስን አመስግናው ትሄዳለች። በዚህን ጊዜ ሼልቪ ብሩክስን ምን እንደሚሰራ ስትጠይቀው ብሩክስም ባዘጋጀው አፕሊኬሽን ተጠቅሞ ሐሰተኛ የፍቅር ቀጠሮ እንደሚሄድ ገንዘብም እንደሚያገኝ የሀብታም ልጅ እንዳልሆነ የደሃ መሆኑን አፍረጥርጦ ተናገረ። ሼልቪ ይህንን ስትሰማ ሁለተኛ እንዳይደርስባት አስጠንቅቃው የደሃ ልጅ ቢጤህን ፈልግ ብላ ጥላው ትሄዳለች። ብሩክስም በተፈጠረው ነገር ተከፍቶ ወደ ቤቱ ሲገባ አባቱ ጄክ ብቻውን ያገኘዋል። የተፈጠረውን የሰራውን ሁሉ ነገር ለአባቱ አፍረጥርጦ ይናገራል። በዚህን ጊዜ አባቱ ጄክ ስተትህን ማመንህ በውሸትህ አለመቀጠልህ መብሰልህን ነው የሚያሳየው። እናም ከሲሲሊያ ጋርና ከጓደኛህ መርፍ ጋር የተፈጠረውን ነገር በብርሃት እንድትፈታው ሲል ይመክረዋል። ያን ዕለት ምሽት እንቅልፍ ያጣው ብሩክስ ማድረግ ስላለበት ነገር እያሰበ ያድርና በማግስቱ ጠዋት ትምህርት ቤት ሲደርስ መርፍ ጋር በመሄድ የራሱን ነገር ብቻ የራሱን ፍላጎት የራሱን ሐሳብ ብቻ ሲከተል ከሱ ጋር የነበሩትን ሰዎች እንዳስከፋና መርፍንም ይቅርታ እንዲያደርግለት ይጠይቀዋል። መጨከን የማይችለው መርፍ ይቅርታውን ተቀብሎ እንደ ድሮ አብረው ይሆናሉ። ብሩክስም ከሰዓት ሲሲሊያ ካፌ ውስጥ ይቀጥራትና በቀደም ፓርቲው ላይ ስለተናገረው ነገር በሙሉ ይቅርታ ጠይቆ ከሷ ጋር ሲሆን ራሱን ሆኖ እንደሚቀርብና ማንነቱን ቀይሮ እንደማያውቅ ይነግራታል። እናም ደብዳቤ ጥሎላት ይወጣል። ሲሲሊያም የሰጣትን ደብዳቤ ማንበብ ትጀምራለች። ብሩክስ ደብዳቤው ላይ የጻፈው ሲሲሊያ የሀብታም ልጅ ሆና እንደሌሎቹ አክት እንደማታረግ በባህሪዋ መልካም እንደሆነችና ለሰው አሳቢ መልካም ስብዕና ያላት ባህሪዋ መልካም እንደሆነና ለሰው እንደምታስብ በመልካም ስብዕና ያደገች ልጅ እንደሆነች በመግለጽ ዋናው ነገር ደግሞ ከሷ ጋር ሲያወራ አንድም ቀን ተደብሮ እንደማያውቅና ንግግሯ ሁሉ የማይሰለች እንደሆነ በአጠቃላይ በሷ ደስተኛ እንደሆነ የጻፈው ደብዳቤ ነው። ብሩክስ ቤቱ በመሄድ ፊልም እያየ ያለ የሥራ አፕሊኬሽኑ አንድ መልእክት ይደርሰዋል። ብሩክስም ይህንን ሥራ መቀጠል ስላልፈለገ ስልኩን ትቶ ይቀመጣል። ነገር ግን አንድ መልእክት ይመለከታል። በሩን ክፈት የሚል ሲሆን ዘሎ በሩን ይከፍታል። በሩን ሲከፍትም ሲሲሊያ እንደሆነች ይመለከታል። ሲሲሊያ ደብዳቤው ላይ የጻፈውን ነገር ሁሉ እሷ ጋርም እንዳለ ነግራው እስከዛሬ ያዳፈኑትን ፍቅር ማቀጣጠል ሲጀምሩ እያሳየን ታሪካችን እዚህ ጋር ያበቃል። ውድ ቤተሰቦች ታሪካችን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።